ሞት ይመጣል ምንም ትሁን ምንም እኔ የሚያልፍልኝ ነገር ከሆነ እሷም አብራ ነው ከኔ ጋር የሚያልፍላት አይነት አስተሳሰብ ነው ያለኝና የሚገርም እድል መጣልኝ የሚገርም እድል የውጪ እድል ማለት ነው ኦኬ የውጪ እድል መጣልኝና ደስ አለኝ ለሃይሚ ነገርኳት በቃ ጸዴ ስራ ልሰራ ነው ምናምን ጥሩ ነገር ነው ምናምን ብዬ አወራሁ እሺ ከዛ በቃ ሁሉም ነገር ተስተካከለ ምናምን የኔ ፕሮሰስ ሊጀመር ከዛ በመሃል አለ አይደለ ሃይሚን ጥያ አልሄድም አልኩ ሃይሚን ጥያ አልሄድም አልኩ አረባከ እግዚአብሔርን እንዴ የሃይሚን ጥያት ሞት ቢመጣ አልሄድም ይከብደኛል አልኳት ከዛ በቃ ቀድመናና ቢሆን ምናምን ተባለ ነው አልኩኝ እሷም ይጀመርላት እንጂ አልሄድም አልኩኝ ምናምን ከዛ ያ ነገር ችግር ፈጠረ ማለት ነው እኔንም የሚወስደኝ ሰው ሴት ናት በምን በትዳር መንገር ነበር ለጥ አረ በኖርማል መንገር ነበር የሚሄደው ትልቅ ሰውም ናት ኦኬ እና ከዛ እኛን እዚህ የሚያገኘን ሰው ምናምን ነበረ እሺ ከዛ ለትራቭል ስትሪ ዱባይ ምናምን ሄጃለሁኝ ምናምን በስራዎች መሐልም ሄጃለሁ መሄድም የነበረብኝ ነገር ነበረ ኦኬ ሄጃለሁ ምናምንና አብራኝ የምትሆን ሰው ነበረች በጣም ይዋልጅ አለች እሺ ምርጥ ልጅ ማለት ነው ከዛ አየችን እኔና ሃይሚን አየችን እኛ ታቀናለ ሰውን ስንቀርብ አይደለ ያ እዛ በጣም አየችንና አሳዘናት እንዴ አለች ለሷም ማይከፈል መስዋዕትነት ከፈለ ማንንም ያደርገው ነገር አደረግን አይነን ነገር ነው አምነናት በቃ ምናምን እዴ አለች እንዴት ታደርገው ያንን ነገር ያቺ ልጅ ለካ እንትን ያለችው እኔና ሃይሚን ለመለያየት ነው የቀረበችን ማለት ነው እንዴት ተቻለው መቤቴ ያ ማለት እሱ የውጭ ነገር ማለት የዛን እኔ አይሆንም ስላልኩ ያለ ሃይሚ አልሄድም ስላልኩኝ ግዴታ መለያየት አለብን ከዛ አንተ እሷን ካጣ ኦሬዲ ከሷ ጋር ከተጣላ የራሱ ጉዳይ ምን አለ ብለህ ትሄዳለህ በቃ አሁን ወደ ራሱ ትሄዳለህ አሁን ሃይሚን ካጣ ከዛ አየች እንዴ መሰለ አሁን ለሃይሚ ጥሩ ሆንላት ምናምን አይደለም ያሸነፋት ለሷ ጥሩ ሆነንኛ ሁለታችሁ አንድ ሆናችሁ ለሷ መልካም ሰው ሆነን ግራ ገባትኝ ወይኔ ያለች እቺ ልጅ የሆነ ቀን መቤቴን ዱባይ ላይ መቤቴን አለቀሰች ቁጭ ብላ ምን ሆነሽ ነው አልኳት ሌላ ታሪክ ፈጥራ ነገረችኝ ችግር የለም ምን ያለው ምናምን አልኳት እሷ ለምን ገባው እዚህ አይነት ነገር ውስጥ ነው በቃ አለቀሰች ቁጭ ብላ ችግር የለውም ምናምን ብዬ አባብያት ማርያም ይሆናል ሌላ ታሪክ ስለፈጠረች እኔ ታሪኩ ላይ ሆኜ በቃ እኔ ያግዝሻለሁ ምናምን አይነት ወሬ ጀመርኩ ከዛ አልቻለችም ተናገረችው ነው ራሷ ተናገረችው ነው እንዴ ለዚህ ነበር እንትን ያልኳችሁ በጣም ይቅርታ እናንተም ታሳዝኑ ልጆች ምትለያዩ ሰዎች አይደላችሁ ምናምን በጣም ጥሩ ሰዎች ናችሁ ምናምን አለች ይቅርታ አለችን እዛ ጀሪት ወስዳል ታገባኙን ምልታርከኛ አላቀም መቤቴ ለምናገር ከሄደ ላይመለስ የሚችል ሁላ በስስ ጎኔ ምናምን ነበር የገባችሁ በእናቴ በኩል ምናምን ነበር የተዋወቅ ነው ምናምንና በቃ ምንም ማድረግ አልቻልኩም ግን ሃይሚን ጥዬ አልሄድም ስላልኩኝ ብቻ ነገሩ ተስተካከለ እዛ ልጅቷም ሐቁን ነገረችን እናንተን ለማለያየት ነበር እኔ እውነታውን ተሰማ ምን አልክ እኔ ሃይሚ ታውቃለች እኔ ነኝ ሰው ማምነው እኔ መጀመሪያ አላማረኝም ሃይሚ ታውቃለች እኔ ግን ሰው ማምነው ሴት ልጅ በለናት የሚባለው አይ እኔ ምልክ በቃ ደሙ ብየዋለሁ አይ እሷ እኮ እናት ነች ምናምን አለኝ አይ ለልጅ ምን ተላለ የልጅ እናት ሰው እንዴት ታስባለህ ከዛ ልጆች አሉኝ ብላኛለች ደግሞ ሴቶች ግን ማሰብ አለብህ እንዴት ታስባለህ አይባልም መጨረሻ ላይ ግን እኔ